በህይወታችን ዘመን ሁሉ በእግዚአብሔርና በራሳችን ተስፋ መቁረጥ የለብን። ማለት ምን ማለት መሰላችሁ? እግዚአብሔር መቼውንም ቢሆን ቢዘገይ ይመጣል። በራሳችን ተስፋ መቁረጥ የሌለብን ደግሞ እኔ መቼም አልለወጥም አይባልም። እኔ አልለወጥም አይባልም። እኛ የሰራነውን ግፍ የሚሰሩ ሰዎች ሁሉ ተለውጠው አይተናቸዋልና አይተናቸዋል። የሚሰርቅ ቢኖር ብዙ ሌቦች ተለውጠዋል። ሊቀሙ የመጡ ሰዎች፣ ነፍሰ ገዳይ ቢሆን ወንበዴው ተመልሷል። ቅዱስ ጳውሎስ ተመልሷል። የጥርጥር ችግርም ካለብን ደግሞ ቅዱስ ጴጥሮስን መልሶታል። ሁላችን እንመልሳለን። በዝሙት የሚፈተን ካለ ስንቶቹን እነ ማርያም መግደላዊት፣ እነ ሙሴ ጸሊም፣ እነ ማርያም ግብፃዊት። ማርያም ግብፃዊት አሁን ኢየሩሳሌም ስትሄድ ራሱ ምንድነው ያደረገች? ወደ ኢየሩሳሌም ስትሄድ ራሱ ወደ ለዝሙት ነበር የምትሄደው። ኢየሩሳሌም ለመሳለም የመርከብ አሳፋሪዎች ብር ስጭን ሲሏት ምንድነው ብር የለኝም በምትኩ ከኔ ጋር ተኙ ነው ያለቻቸው። እንደዚህ ያደረገች ዳኳን እግዚአብሔር ኢየሩሳሌም ውስጥ ምሕረት ሰጥቷታል። ስለዚህ ሰው እኔ አረባም አይባልም። እግዚአብሔር ከመለሰን ሁላችን እንረባለን፣ እንጠቀማለን። ሰው ተስፋ ሲያጣ ከሃይማኖት ይወጣል እና ተስፋን አትጧት። በጣም 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 ተስፋ ማጣት ከክደትም የበረታ ነው። ክደትን ከአንድ መምርደው ይረዱታል፣ መጽሐፍ ተመልክተውም ይረዱታል። ከከባድ ጥያቄ ቢነሳ በጸሎትም ይመልሱታል። ሰው ግን ተስፋ ከቆረጠ ምኑ ላይ ይሰራል? ልንገራችሁ፣ እውነቴን እኮ ነው የምነግራችሁ። ምኑ ላይ ይሰራል? አንድ ሰው በአፍንጫው ደሙ ቢፈሰው ደሙን የምንጠርግለት፣ እግሩ ቢሰበር የምንጠመጥመው የምንጠግነው እናወጣለት፣ እሳት ቢፈጀው የምናራግፍለት፣ አውሬ ቢነክሰው የምናስጥለው ነፍስ እስካለው ድረስ ነው። ነፍሱ ከወጣ ግን ይህን ሰውዬ እንደዚህ ብለን ልንደክምለት አንችልም። ነፍሱ ወጣለች እና ተስፋ የሃይማኖት ነፍስ ነው በእውነት ማለት ነው። ተስፋ የሌለው ሃይማኖት ማለት ነፍስ የሌለው ስጋ ማለት ነው። አንድ ሰው ተስፋውን ካጣ ምኑ ላይ ይሰራለታል? እግዚአብሔርስ በምን ገብቶ? እግዚአብሔር ራሱ ወደኛ የሚገባበት በር እኮ በተስፋ ነው። እኛን ተስፋ ስናደርገው ነው። ተስፋ ከቆረጥንበት በምናችን በኩል ወደኛ ይገባል። ስለዚህ እነዚህ ሰዎች ያጡት ተስፋ፣ ትዕግስት፣ እምነት፣ እነዚህን ነገሮች አጥተው ነው የሄዱት። ከቃሉ ጋር ናቸው።